የስበት ህግ ይሰራል አይሰራም የምትሉ ሰዎች የስበት ህግ ይሰራል። ነገር ግን የሚሰራበት የራሱ መንገድ አለው። ለምሳሌ አንተ ህልም አለህ። ህልምህን በምናብ ደጋግመህ ተመልክተኸዋል። 21 ቀን ጽፈሃል ህልምህ እንደተሳካ እና የተለያዩ ነገሮችን አድርገሃል። ያንን ስላደረክ ብቻ ወዲያውኑ ያ ህልምህ አይሳካም። ምክንያቱም የራሱ ጊዜ አለው። የሚሳካበት የራሱ ጊዜ አለው የተደነገገለት። ለምሳሌ አንድ ጤፍና ጎመን የሚዘራ ሰው ቢኖር ከጤፉ እኩል ጎመኑ ተዘርቷል። ቀድሞ የሚደርሰው የትኛው ነው? ጎመኑ ነው የሚደርሰው። የጎመኑ ጊዜ ይፈጥናል፣ የጤፉ ጊዜ ይዘገያል። ምናልባት ጤፉ 5 ወር ከፈጀ ጎመኑ ወይ 1 ወር ምናምን ቢፈጅ ነው። አሁን ጤፉ እኩል ስላልደረሰ የስበት ህግ አይሰራም ማለት አይደለም። የስበት ህግ ይሰራል፣ ነገር ግን ጊዜውን ይጠብቃል። አንተ ህልም አለህ፣ ህልምህ እንደሚሳካ አምነሃል፣ በምናብ ተመልክተሃል፣ የምትፈልገውን ህይወት አይተኸዋል። ነገር ግን ቶሎ አልሆነልህም። ምክንያቱም የራሱ ጊዜ ስላለው ማለት ነው። የሚሳካበት የራሱ ጊዜ አለው። ስለዚህ ያ የምትፈልገው ነገር ቶሎ ስላልሆነ ስላልተሳካለህ ተስፋ ቆርጠህ ማቆም የለብህም። የሆነ ውጤት ጀምረህ በአንድ ጊዜ ውጤቱ ስላልመጣልህ ብቻ ተስፋ መቁረጥ አይገባህም። ምክንያቱም ጊዜው ሲደርስ ከዘራኸው አንተ በትክክል መዝራትን እርግጠኛ ከሆንክ ያ ነገር ወደ አንተ መምጣቱ አይቀርም። የምትፈልገው ህይወት ወደ አንተ ይመጣል። ነገር ግን ከጊዜው ቀድመህ ና ብትለው አይሆንም። 5 ወር የሚደርሰውን ጤፍ በ1 ወር ውስጥ ለምን አልደረሰም ብትል ይሄ የስበት ህግ ስለማይሰራ ሳይሆን ያንተ ችኩልነት ነው። ስለዚህ መታገስ አለብህ። ጊዜው እስኪደርስ ያን ነገር ተነስተህ እስክትተገብረው ድረስ የሚሄድ ፕሮሰስ አለ። ያን ፕሮሰስ ታግሰህ ማለፍ አለብህ ህልምን ለማሳካት። ያለበለዚያ አንድ ገበሬ በቆሎ ቢዘራ ከ1 ወር በኋላ ስላልበቀለ እየቆፈረ ቢያየው አሁንም እየቆፈረ ቢያየው በማል ይበላሻል ማለት ነው። ያ 10 ፀሐይ ይመታዋል ተቆፍሮ ሲያይ። ስለዚህ በማል እንዳይሰራ ይሆናል ማለት ነው። ያ የስበቱ የማይሰራው እኛ ቸኩለን ያን ነገር ለምን አልሆነም በምንል ሰዓት ጭራሽ ለምን አልሆነም እያልን የምናስበው ነገር እንዳይሆን ሊያደርገው ይችላል። ለምን አይሆንም ስለሆነ እንዳይሆን ሊያደርገው ይችላል። ምክንያቱም የስበት ህግ ከሀሳባችን ነው የሚጀምረው። ደጋግመህ የምታስበውን ወደ ራስ ትስባለህ ነው የሚባለው። ነገር ግን ዛሬ አይነን ጨፍነ ቪዥዋላይዝ አድርገህ ህልምህ እንደተሳካ አምነሃል። ነገር ግን ከ1 ወር ከ2 ወር በኋላ ያ ቪዥዋላይዝ ያደረከው የኔ ነው ያልከው ነገር ስላልሆነልህ ብቻ ተስፋ ቆርጠህ ብታቆመው ይሄ የስበቱ ህግ ስለማይሰራ ሳይሆን የኛ ችኩልነት ነው እዚህ ጋር ተጠያቂነት እንጂ የስበቱ ህግ ይሰራል። ነገር ግን እኛ ችኩል ነን። ከመጠን በላይ ስለምንቸኩል ለምን ቶሎ እንዲሆንልን እንፈልጋለን። ሰው ስለሆንን ካለንበት ችግር አንፃር ቶሎ ያን ነገር ለምን አልሆነልንም ብለን እንጨነቃለን እና በቃ አይሰራም ማለት ነው። ዝም ብሎ ሳክስ ነው ምናምን አይነት ነገር ወደ አእምሯችን ይመጣል። ለምንድነው ቢሆን እስካሁን ለምን አልሆነም እንላለን ማለት ነው። ነገር አመታት ይፈጃል። አንዳንድ ማንጎ እስከ 7 አመት ድረስ ይቆያል ለማፍራት። አንዳንዱ ደግሞ በ3 አመት ምናምን የሚደርስ ማንጎ አለ ለምሳሌ። ስለዚህ የ3 አመቱና የ7 አመቱ ይለያያል። ስለዚህ ለምን በዚህ በ3 ወር አልደረሰም አትልም። የዘራኸው ነገር ነው። የዘራኸው የ1 አመት ከሆነ የ1 አመቱን ታጭዳለህ። የ7 አመት ከዘራህ የ7 አመቱ እስኪደርስ ትጠብቃለህ ማለት ነው። ብዙ ጊዜ ትልቅ ህልም ያለ ልጆች ልክ ያ መጽሐፍት ማለት ራስ አገዝ መጽሐፍ ስናነብ ሳይኮሎጂ መጽሐፍ ስናነብ ማለት ይሆናል ነው የሚሉት። ነገር ግን ጊዜውን እኛ አንጠብቅም። ይሆናል፣ ነገር ግን ጊዜ አለው። ለሁሉም ነገር ጊዜ አለው። ስለዚህ ያ የምትፈልገው ነገር ይሆናል። እመን፣ በልብ እመን። ዛሬ አልሆነም ማለት ነገ አይሆንም ማለት አይደለም። ስለዚህ ያንን ታግሰህ አልፈ ያ የምትፈልገው ነገር ጊዜው ሲደርስ በራሱ ይመጣል። አንተ ማድረግ ያለብህን ግን አድርግ። ቁጭ ብለህ አይደለም የሚመጣው።
ከተቀመጥክበት መነሳት ይጠይቃል ትልቅ ህልም ለማሳካት። እናም ለማሳካት በምትነሳሳት ወዲያውኑ እንደማታሳካው ማወቅ አለብህ። ምክንያቱም የራሱ ሂደት አለው፣ ፕሮሰስ አለው። አንተ በደንብ ማመን አለብህ። ለዛ ነገር ከልብህ መስራት ይጠበቅብሃል። ያን ነገር ተደምሮ ጊዜው ሲደርስ የምትፈልገው ነገር በለፋህበት ልክ ወደ አንተ ይመጣል። በዘራኸው ልክ ሳይሆን በለፋህበት ልክ ነው የምታገኘው። ስለዚህ ትልቅ ህልም ያላችሁ ልጆች ታገሱ፣ የእውነት ታገሱ። የማይሆንበት ምክንያት የለም። ዛሬ የለፋህ ውጤት ላታመጣ ትችላለህ። ትለፋለህ፣ ውጤት የለውም። ነገር ግን የሆነ ጊዜ ያ አሁን እየፈለክ ያለውን የሆነ ጊዜ ታገኘዋለህ። ነገ ወዲያ ያ የምትፈልገው ነገር ላይ ቆመህ ታየዋለህ ራስህ። ምክንያቱም ምናልባት ትልቅ ህልም አለኝ ብለን አስበን ባይሆንም በህይወታችን ላይ የሆነ ነገር ያሳካነው አለ። አስበነው የሆነ ጊዜ እኛ እንደ ድንገት የተሳካ የሚመስለን ነገር ሁሉ ነገር ግን ድንገት ሳይሆን የተሳካው የሆነ ጊዜ ስናስበው የነበረው ነገር የሆነ ጊዜ እንዳሳካነው ሁላችንም እናውቃለን። የሆነ ነገር አሳክተናል። ከፊት ከልጅነታችን ያሰብነውን ነገር አሳክተነዋል። ነገር ግን መጀመሪያ ደጋግመን አስበነዋል። ከዛ በኋላ ረስተነዋል። በቃ ዘሩን ዘርተናል፣ ግን ረስተነዋል። ነገር ግን ስለዘራኸው ያ ነገር ብትፈልገውም ያኔ የዘራኸውን ነገር ታጭደዋለህ፣ በህይወት ላይ ይከሰታል ማለት ነው። ስለዚህ እርግጠኛ መሆን ያለባችሁ መልካም ነገር መዝራታችሁ፣ የምትፈልጉትን ህይወት ሊያመጣላችሁ የሚችለውን ትልቅ ነገር መዝራታችሁ ነው እንጂ የተዘራ ነገር ሁሉ መብቀሉ አይቀርም፣ በህይወት ውስጥ መገለጡ አይቀርም። ነገር ግን መች የሚለው አጠያቂ ነው። እሱ እንደ ጊዜው ነው። እንደ አንተ እምነት የሚያድግ ነገር ነው። እኔ አሁን አምናለሁ ብል ላይሆን ይችላል። እምነት በተግባር ነው የሚገለጸው። ስለዚህ ያን ነገር አምኛለሁ ስላልክ አንተ አምናል ማለት አይደለም። ከልብ ስታምን ለዛ ነገር በቃ ሙሉ ነገሩን መስዋዕት ለማድረግ ዝግጁ ትሆናለህ። ስለዚህ ያን ነገር አድርገህ ያ የምትፈልገውን ውጤት ማግኘት ትችላለህ። ነገር ግን ጊዜ ይጠይቃል፣ ትዕግስት። የስበት ህግ ይሰራል፣ ነገር ግን መታገስ አለብህ። እንደሚሰራ እመን፣ ከዛ ታገስ። አንድ ህፃን ልጅ እኮ ተወልዶ በአንድ ጊዜ ብድግ ብሎ በእግሩ አይቆማ። ከዳዴ እዛ በኋላ ነው እጁን ተይዞ መሄድ የሚያለማምዱ። ከዛ በኋላ ነው በራሱ ቁሞ መሄድ፣ እየወደቀ ምን እየተነሳ ማለት ነው። ይሄ ሂደት እንዳለው ያስታውቃል። ሁሉም ነገር ሂደት አለው የራሱ ነገር። ስንዴ አሁን የ4 ወር 5 ወር ሊሆን ይችላል የሚበቅለው፣ ደግሞ የ7 ወር የሚበቅል አለ፣ የ5 ወር የሚበቅል የ1 አመት አለ። ለምን? ሁሉም የራሱ ጊዜ አለው። ያንተ ህልም የራሱ ጊዜ አለው። ጊዜው ሲደርስ ፈጣሪ ጋር የማይሆንበት ምክንያት የለም። ስለዚህ ላስተላልፍ የምፈልገው ነገር ለእናንተ ታገሱ። እኔም ትልቅ ህልም አለኝ፣ የሚከፈለውን እየከፈልኩ ነው። አንተም ትልቅ ህልም አለ። ስለዚህ ያንን ነገር እኛ እንድናሳካው ደግሞ ተስፋ ባለመቁረጥ መስራት፣ ማድረግ ያለብን ለህልሙ ማድረግ፣ መሰዋት ያለብን መሰዋት፣ መተው ያለብን መተው፣ ወደ ህልምህ የማያስኬድን ነገር ማቆም። ምክንያቱም እዚህ ጋር ትልቅ ህልም እያልክ የማይሆን ነገር ውስጥ የምትውል የማይሆን ነገር የምትሰራ ከሆነ ከትልቁ ህልም ጋር ስለማይሄድ ሊጋጭ ይችላል። የመሆኑም ላይሆንልህም ይችላል። ምክንያቱም የምትውልበት ነው የበለጠ ወደ አንተ የሚሳበው። አዛ የምትውልበት ቦታ የምታወራውም ስለዛ ነገር ምናምን ስለምን ያን ነገር ነው ወደ ቤት የምትስበው። ስለዚህ ያ የምትፈልጉት ነገር ይሆናል። ግን ታገሱ ማለት ባትታገስም ያ ያስቀመጥከው ጊዜ መድረሱ አይቀርም። ስለዚህ ቢያንስ ወደ ህልም እየሄድክ ያን ጊዜ ላይ ስትደርስ ህልምን ብትኖር ይሻላል። አሁን ገና 4 አመት 5 አመት እንላለን ማለት በቃ ወይ ከዛ ሊቀድም ይችላል ወይ ከዛ ላይመጣም ይችላል በዛን ጊዜ። ስለዚህ ያንን ጊዜ ታገሰውም ለህልም ባትኖርም ጊዜው ይደርሳል። ስለዚህ ከደረሰ አይቀር ትልቅ ነገር አሳክተህ የምትፈልገውን ህይወት የምትኖር ሰው መሆን አለብህ። ስለዚህ የስበት ህግ ይሰራል፣ 100% የስበት ህግ ይሰራል። እኛ አሁን ባናምንም የስበት ህግ ይሰራል። ነገር ግን ጊዜ አለው፣ በጊዜው ነው የሚሰራው። ያለ ጊዜው ላንተ ብሎ አንተ ስለቸገረህ ላንተ ቶሎ ለመድረስ ብሎ ከምንም የሚቀየር ነገር የለም።
ጊዜው ሲደርስ በጊዜው ሁሉም ነገር ይከናወናል። የስበት ህግ ይሰራል፣ እመኑ። ከዛ በኋላ ታገሱ። የስበት ህግ እንደሚሰራ አምናችሁ የሚደረገውን ነገር እያደረጋችሁ ትንሽ ነገር አድርጋችሁ ብዙ ውጤትም አትጠብቁ። ማለት ትልቅ ነገር እያደረጋችሁ ትንሽ ውጤት ብትጠብቁ ይሻላል። ምክንያቱም ልባችሁ እንዳይጎዳ ትልቅ ነገር ጠብቃችሁ ሳይሆንላችሁ ሲቀር ልባችሁ ይጎዳል። በቃ ይሄ ነገር አይሰራም ማለት ነው እንዳንል ማለት ነው። ሁሉም የራሱ ጊዜ አለው። አሁን ያለንበት ጋር የደረስነው አሁን ያለነውን ህይወት የምንኖረው ደጋግመን ያሰብነው ነው። ስለዚህ የምታስቡትን ነገር አስተካክሉ። አይሆንም ሳይሆን ይሆናል፣ አይደረግም ሳይሆን ይደረጋል የሚለው ነገር ብታደርጉ አሪፍ ነው እንደኔ ማለት ነው። ስለዚህ ታገሱ። ሁሉም በትዕግስት ነው የሚሆነው። በትዕግስት ውስጥ ነው ሁሉም ነገር አልፈምት ስኬታማ የምትሆነው። ሁሉም ነገር አልጋ ባልጋ አይሆንም። ትልቅ ህልም ሲኖርህ ስታልመውና መሬት ላይ ለማውረድ ስትንቀሳቀስ ያለው እንትን እኩል አይደለም። መሬት ለማውረድ ስትንቀሳቀስና ቁጭ ብለህ ቪዥዋላይዝ ስታደርግ ስታልመው እዛ ቦታ ላይ ሆነህ ራስን ስታየው ቀላል ነው። ነገር ግን መሬት ለማውረድ እንትን ስትል ይከብዳል። ያን ደግሞ በቃ አይሆንም ማለት ሳይሆን ጊዜ ስላለው ነው። አንደኛ አንተ መለማመድ አለብህ። ለህልምህ ራሱ መኖር የሚደረገው ማድረግ ገና በደንብ ልምምዱ ራሱ ተለማምደ ለዛ ነገር ራስን መስጠት አለብህ። በዛ መሃል ያ የምትፈልገው ነገር ወደ አንተ ይመጣል። አንተ እስከወደድከው አንተ እስካሰበከው ድረስ የማይሆንበት ምክንያት የለም። ስለዚህ የስበት ህግ ይሰራል፣ ተጠቀሙበትኝ። የስበት ህግ ይሰራል። ታገሱ፣ አትቸኩሉ። ሳትቸኩሉ የምትፈልጉትን ነገር እንደምታገኙ እርግጠኛ ሆናችሁ ተንቀሳቀሱ። ይሳካል። ፈጣሪም ከባለ ትልቅ ህልሞች ጋር ይሆናል። ወዳችኋለሁ። ሰላማችሁ ብዝት ይበል። ቪዲዮ ሰብስክራይብ፣ ላይክ አድርጉትኝ። ቀጣይ ደግሞ በሌላ አስተማሪ ቪዲዮ እንገናኛለን። እስከዛ ድረስ ሰላማችሁ በያላችሁ በብዝት ይበል። ወዳችኋለሁ። ቻው